ሰላም ሰላም የዲኤልኤስ 2026 ፋሚሊዎች እንግዲህ ዛሬ ደግሞ አሪፍ በሆነ በሌላ ቪዲዮ መጥተናል ማለት ነው። በባለፈው ቪዲዮ ላይ ሁላችሁም እንግዲህ ያልገባችሁን ነገር ኮመንት አድርጉልኝ ባልኩኝ መሰረት እንዴት አድርገን በምንፈልገው ቲም ሎጎ እና ማሊያ መስራት እንችላለን ብላችሁ ጠይቃችሁኝ ነበረ። እሱን እንዴት በቀላል መንገድ መቀየር እንደምንችል እናያለን። እና በዚህ ቪዲዮ መሃል ላይም ደግሞ አሪፍ ሰርፕራይዝ ይኖራል። የማትጠብቁት ሰርፕራይዝ ነው። እሱንም ቪዲዮ መሃል ላይ ታገኙታላችሁ ማለት ነው። ስለዚህ ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እና ቪዲዮን ላይክ ማድረጋችሁ አይረሳ። ስለዚህ እንዴት አድርገን በቅድሚያ ሎጎ እንደምንቀይር ከዛን በሁለተኛ ደረጃ ላይ ደግሞ እንዴት አድርገን ማሊያ ወይም ኪት እንደምንቀይር በጋራ የምናይ ይሆናል። ወደ ቪዲዮ በቅድሚያ እንግዲህ ማይክለብ የሚለው ውስጥ እንገባለን። ማይክለብ የሚለው ውስጥ ከገባን በኋላ ከስተማይዝ ሚል አለ። ከስተማይዝ ሚለውን ከነካን በኋላ ከስር ኪት ከሚለው ስር ሎጎ ሚል አለ። እንግዲህ እዚህ ጋር ሎጎ የኔ እዚህ ጋር የምታዩት የዩናይትድ አለ። ሴፍ ስለው የዩናይትድ ነው ያለው። ሌላው ደግሞ በስሜ ሊዮ ሜሲ ብሎ እዚህ ጋር እንደምታዩት እንዲህ አይነት ፕሮፌሽናል ያልሆኑ ሎጎዎችን ያመጣል። ስለዚህ እንዴት አድርጋችሁ እዚህ ጋር ዩናይትድ እንደሚለው አይነት የሌሎች ክለቦች ሎጎዎችን መቀየር እንደምትችሉ በጋራ የምናይ ይሆናል። እንግዲህ በአሁኑ ለምሳሌ ሁለት የዩናይትድ ስላለ እዚህ ጋር የማንቸስተር ሲቲ እና የአርሰናል ሎጎ ለምሳሌ እየቀየርን እንዴት መቀየር እንደሚቻል የምናይ ይሆናል። አሁን በቅድሚያ እንግዲህ ይህን ለመቀየር ቅድሚያ ከዲኤልኤስ አፓችሁ ውስጥ መውጣት አለባችሁ። ከዲኤልኤስ አፓችሁ ከወጣችሁ በኋላ ወደ ክሮማችሁ ወይም ሌላ የፈለጋችሁት ብራውዘር መሆን ይችላል። እዛ ላይ ከገባችሁ በኋላ ዲኤልኤስ 2026 ማን ሲቲ ሎጎ ብላችሁ ሰርች ታደርጋላችሁ ማለት ነው። ከዛን እዚህ በቅድሚያ እንደምታዩት ዲኤልኤስ ኪት የሚል ይመጣላችኋል። እሱም ትነኩታላችሁ ማለት ነው። ከዛን እንግዲህ ቀጥታ ስክሮል ማድረግ ነው ወደ ታች። ከዛን እዚህ ስክሮል ስታደርጉ እዚህ ጋር የማንቸስተር ሲቲን ሎጎ ያመጣላችኋል ማለት ነው። ስለዚህ እዚህ ጋር ኮፒ የምታደርጉትን ሊንክ ያመጣል። ይህን ኮፒ አድርጋችሁ ወስዳችሁ ፔስት ማድረግ ነው። ይህን ኮፒ አድርገን ፔስት አድርገን እንዴት እንደሚቀይር እናያለን ማለት ነው። እዚህ ጋር ኮፒ ካረጋችሁት በኋላ ከክሮማችሁ ትወጣላችሁ። ከክሮማችሁ ከወጣችሁ በኋላ ወደ ዲኤልኤስ ትመለሳላችሁ። እንግዲህ ከተመለሳችሁ በኋላ ማይክለብ ወደሚለው ትገባላችሁ። ማይክለብ ወደሚለው ከገባችሁ በኋላ ከስተማይዝ ሚል አለ። ከስተማይዝ ሚለውን ከነካችሁ በኋላ ሎጎ፣ ከዛን ከስተም ሎጎ ሚለውን ከነካችሁ በኋላ እዚህ ጋር ያለውን የዩናይትድን ታጠፉታላችሁ ማለት ነው። እሱን ካጠፋችሁ በኋላ ጫን በማለት ፔስት የሚል ሲያመጣ ፔስት ትሉታላችሁ። ከዛን ወደ ኮንፊርም ስትሉት ሪሎድ አድርጎ እዚህ በምታዩት መልኩ የማንቸስተር ሲቲን ሎጎ ያመጣላችኋል ማለት ነው። ለመጨረሻ ጊዜ እንግዲህ እንዳያስቸግራችሁ ደግሞ የአርሰናል ሎጎ አምጥተን አስገብተን የምናይ ይሆናል። አሁንም በድጋሚ እንወጣለን። በድጋሚ ከወጣን በኋላ ወደ ክሮማችን እንገባለን። ወደ ክሮም ከመጣን በኋላ አሁንም ዲኤልኤስ 2026 አርሰናል ሎጎ ብሎ ራሱ ያመጣላችኋል። ከዛን ሲያመጣላችሁ ወደ ታች ስክሮል ታደርጉና የቅድሙ የገባችሁበት እታች አለ። እሱን ነክታችሁ ስትገቡ አሁንም ከፍትላችኋል ማለት ነው። ስለዚህ ወደ ታች ስክሮል እናደርገዋለን። ስለዚህ በምታዩት መልኩ የአርሰናል ሎጎ ሊንክ እዚህ ያስቀምጥላችኋል። ስለዚህ ኮፒ እናደርገዋለን። እዚህ ጋር በምታዩት መልኩ ኮፒ ካደረጋችሁ በኋላ አሁንም ትወጡና ወደ ዲኤልኤሳችሁ ትመለሳላችሁ። ስለዚህ ቀላል ነው። በዚህ ቀላል መንገድ የፈለጋችሁትን ክለብ ሎጎ መቀየር ትችላላችሁ ማለት ነው። ከዛን በድጋሚ ማይክለብ የሚለው ውስጥ ትገባላችሁ። ከስተም የሚለው ውስጥ ትገባላችሁ። ሎጎ የሚለው ውስጥ ከስተም ሎጎ የሚለው ውስጥ ከገባችሁ በኋላ በዚህ መሰረት ታጠፋላችሁ ማለት ነው። በዚህ መሰረት ካጠፋችሁ በኋላ ኮፒ ያደረጋችሁትን እዚህ ጋር ፔስት ማለት ነው። ፔስት ካላችሁ በኋላ ኮንፊርም ስትሉት
ሪሎድ አድርጎ በዚህ መሰረት የአርሰናል ሎጎ ያመጣላችኋል ማለት ነው። እንግዲህ ቅድም በቪዲዮ መጀመሪያ ላይ የነገርኳችሁን ሰርፕራይዝ አሁን ልንገራችሁ። እንግዲህ ይሄ ሰርፕራይዝ እዚህ ጋር እንደምታዩት እንደ አርሰናል አይነቱ ሎጎ እዚህ ስክሪኑ ላይ በማስቀምጥላችሁ የሜሲ፣ የሮናልዶ፣ የሌሎቹም ተጫዋቾች በተለይ ደግሞ ከፈለጋችሁ የራሳችሁን ፎቶ ወይም ኢትዮጵያ ውስጥ የምትወዱትን ሴሌብሪቲ ፎቶ እንዴት አርጋችሁ ሎጎ አርጋችሁ እዚህ ስክሪኑ ላይ ባስቀመጥኩላችሁ እንደ ሮናልዶ እና እንደ ሜሲ በሱ አይነት መልኩ እንዴት ማስገባት እንደምትችሉ በቀጣይ ቪዲዮ እንዲሰራ የምትፈልጉ ከሆነ ይሄን ቪዲዮ እንግዲህ አሁን የምለቅላችሁን ቪዲዮ 1000 ላይክ እና ይሄን የዩቲዩብ ቻናል ሰብስክራይብ አድርጋችሁ ሼር አድርጋችሁ ደንብላችሁ ኮመንት ላይ ጻፉልኝ። 1000 ላይክ ከገባ እንዴት አድርጋችሁ የራሳችሁን ፎቶ ሎጎ ማድረግ እንደምትችሉ የምናይ ይሆናል ማለት ነው። ስለዚህ አሁን በመቀጠል ደግሞ ኪት እንዴት እንደምንቀይር በጋራ እናያለን። ማይክለብ የሚለው ውስጥ ከገባችሁ በኋላ ከስተማይዝ ይላል። ከስተማይዝ የሚለው ውስጥ ስትገቡ እንግዲህ ኪት የሚለው እዚህ ጋር ያለው ነው። ከስተም ኪት ስትሉ እዚህ ጋር ፔስት የምታደርጉበትን ያመጣል። ስለዚህ በአሁኑ በሎጎ መልኩ በቀላሉ እንዴት ኮፒ አድርገን ፔስት እንደምናደርግ በጋራ እናያለን። ከዚህ እንወጣለን። ከዚህ ከወጣን በኋላ ወደ ክሮማችን ተመልሰን እንገባለን። ከዛን ሰርች ማድረጊያው ላይ ዲኤልኤስ 2026 ብለን ለምሳሌ አርሰናል ኪት እንበለው። አርሰናል ኪት እንላለን። በቀጣይ ደግሞ የመጨረሻ ዩናይትድ ኪት ብለን በጋራ እናያለን ማለት ነው። ከዛን እዚህ በምታዩት መልኩ አርሰናል ኪት ብለን ትንሽ ብቻ ስክሮል ስናደርግ እዚህ ጋር የምታዩትን የአርሰናል ሆም አዌ እያለ እስከ 4-5 እስከ በረኛው ድረስ እስከ ሊንካቸው ያመጣልናል ማለት ነው። ስለዚህ የአርሰናልን ለምሳሌ እዚህ ጋር የምታዩትን ቀዩ ማሊያቸውን ኮፒ አድርገን እዛ ፔስት አድርገን በጋራ የምናይ ይሆናል ማለት ነው። ስለዚህ በቀላሉ እንዲኪት እና ሎጎዎችን መስራት እንችላለን። ስለዚህ ኮፒ እናደርገዋለን። ከዛም ኮፒ ካደረገልን በኋላ ተመልሰን ወጥተን ወደ አፓችን እንገባለን ማለት ነው። ወደ አፓችን ከገባን በኋላ እዚህ ጋር ሎጎ የጠፋ እንዳይመስላችሁ ድጋሚ አንድ ዙር ሴቭ ካደረጋችሁ በኋላ ከዛ በኋላ አይጠፋም። ሎጎ የሚለው ላይ ተመልሳችሁ እዚህ ጋር ሴቭ ትሉታላችሁ። በቃ ከዚህ በኋላ አይጠፋም። ስለዚህ ኪት ወደሚለው ከገባችሁ በኋላ እዚህ ሆም ኪቱ ጋር ከስተም ኪት ካላችሁ በኋላ እዚህ ጋር ፔስት የምታደርጉበትን ያመጣል። ፔስት አድርጋችሁ ኮንፊርም ስትሉት እዚህ ጋር በምታዩት መልኩ የአርሰናልን ማሊያ አምጥቶልናል ማለት ነው። እዚህ ጋር በምታዩት ኦሪጂናሉን የአርሰናል ማሊያ አምጥቶልናል ማለት ነው። እንግዲህ አሁን ደግሞ ወተን እስቲ ለምሳሌ ቀለል አድርገን የሲቲ ማሊያ ደግሞ አዌ ማሊያችን ወይም ሁለተኛ ማሊያችንን እንዴት ማድረግ እንደምንችል እናያለን። እስከ ጎል ኪፐር ድረስ በዚሁ ስቴፕ እየሄዳችሁ መቀየር ትችላላችሁ ማለት ነው። ዲኤልኤስ 2026 ማን ሲቲ ኪት እንላለን። ከዛም በምታዩት መልኩ ይመጣልናል። እሱን ነክተን ወደ ውስጥ እንገባለን። ስለዚህ እንግዲህ ትንሽ ስክሮል ስታደርጉት እዚህ ጋር የምታዩትን የማንቸስተር ሲቲን ሆም ማሊያ ያመጣልናል ማለት ነው። እዚህ የሁሉንም ነው ያመጣው። ስለዚህ የሲቲን ለብቻ እንዲያመጣ መልሰን እንጽፋለን። ዲኤልኤስ 2026 ማን ሲቲ ኪት ብለናል። ከዛን ትንሽ ስክሮል አሁንም የሁሉንም ነው እያመጣ ያለው። እሺ የማንቸስተር ሲቲን እንነካዋለን። ከዛ በዚህ መሰረት ስክሮል ስታደርጉ የማንቸስተር ሲቲን ሆም ማሊያ በዚህ መሰረት ኮፒ የምታደርጉት ሊንክ ያመጣላችኋል። ስለዚህ ኮፒ ታደርጋላችሁ ማለት ነው።
ኮፒ ካደረጋችሁ በኋላ ተመልሳችሁ ወደ ዲኤልኤስ አፓችሁ ትገባላችሁ። ከዛም ማይ ክለብ ከስተማይዝ ከዛን ሆሙ የአርሰናል አዌ የሚለውን ነክተን ከስተም እንላለን። ከዛን እዚህ ጋር ኮፒ ኮንፊርም ከዛ ሎዲንግ አድርጎ እዚህ ጋር ያመጣላችኋል። ስለዚህ ሆም ማሊያችን የአርሰናል አዌ ማሊያችን ደግሞ የሲቲ ሆኗል ማለት ነው። ሎጎአችንም ደግሞ ይሄው እዚህ ጋር የምታዩት ነው ማለት ነው። ስለዚህ እንግዲህ ቅድም ባልኳችሁ መሰረት የራሳችሁን ሎጎ ወይም የራሳችሁን ፎቶ ሎጎ ማድረግ ከፈለጋችሁ ወይም ሌላ የምትፈልጉትን ሴሌብሪቲ የአቡበከር ናስር ወይም ኢትዮጵያ ውስጥ ያሉ ሌሎች ፊልም አክተሮች እንግዲህ ሎጓችሁ ማድረግ ከፈለጋችሁ እንዴት ማድረግ እንደምትችሉ በቀጣይ ቪዲዮ መመልከት የምትፈልጉ ከሆነ ይሄን ቪዲዮ 1000 ላይክ አስገቡት። የዛሬ ቪዲዮአችን ይመስል ነበረ። አመሰግናለሁ።